በተወልዶ እንኳን የብሩክ ነው ቢባል ሀይሚ ከአንቺ ጋር መለየት አልፈልግም ማለት አምነህ እየተቀበልክ ነው። ልጁ የኔ ቢሆን እንኳን እኮ እያልከኝ ነው። እኔ እንደዚህ አይነት ሸክም መሸከም አልፈልግም። በቃ እኔ አንተ ልጅ ኖሮክ ምናምን ልጁ እንኳን ያንተ ቢሆን እኔ ከአንተ ጋር ቀጥዬ ምን አይነት ህይወት ልመራ ነው? ብሩኬ አብረን እንቀጥል እኮ ነው የምልሽ። አልችልም። ለምን ቅመም ይቻላል? ብሩኬ አልችልም። ስለምወደው ነው። ለምወደው ሰው ምንም ነገር ባደርግ እያለች ነው። እኔም እኮ እወድሃለሁ አይደል? እንዲሰማኛል እኮ ይህን ነገር አምኜ መቀበል አልችልም። በቃ አንተ ልጅ ሊኖርህ እንደሆነ ማሰብ አልፈልግም። በቃ እያሰብኩኝ ልጅ እንዳለ እያወቅኩኝ ደግሞ አብሬ መኖር አልችልም። መለያየት ካለብን እንለያይ። በቃ ሰብኩት ያለምኩት መች ሆነ የጠረጠርኩት። ህይወት እንደዚህ ነች። ሰዎች ይመጣሉ ይሄዳሉ። አንዳንዶች ይጠቅሙሃል፣ አንዳንዶች ይጠቀሙብሃል። አንዳንዶች አንተ ስለሆንክ ይወዱሃል፣ አንዳንዶች አንተ ስለሆንክ ይጠሉሃል። ስለዚህ ስለ ሰው በማሰብ ጊዜን አትጨርስ። የሚወደህን ወደ የሚጠላህን ትተህ ወደፊት ተጓዝ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? በያላችሁበት ሰላሙን ያብዛላችሁ። ዛሬ ሀይሚና ብሩኬ በቃ እንለያይ፣ ዝጋ ይበቃል ብሏል። ብሩኬ ያለው ትክክል ነው። ዛሬ የሰው ልጅ ጋሽዬም ትናንት ገድፎታል። ደስ የሚለው ጋሽዬ አመለካከቱ በጣም ጥሩ አባት ነውና ሰው ይሳሳታል። እንደውም ምሳሌ የድሮ እኔ ልጅ ሆኜ በጣም መወዳት አሁንም ድረስ ታያት ከኔ ቀድማኝ አርጅታለች። እኔም በዛ ሰዓት መወዳት ነበረች እና በወጣትነት ብዙ ነገር ያጋጥማናል ብሎ ብሩኬን ገደፍ አድርጓል። ትክክልም ነው። ደግሞ ሁሉም ሰው ያጋጥማል። ህይወት እኮ አልጋ ባልጋ አይደለምና ሀይሜ ደግሞ መረጋጋት አለብሽ። በጣም አስተዊ፣ ጥንካሬሽ ጎበዝ ነው። ለሴቶች አርአያ መሆንሽ መልካም ነው። እኔ ልጅ እንዳለ እያወቅኩኝ መቀበል ይሄን አልችልም፣ አብረን መቀጠል አንችልም ያልሽው ጎበዝ ነሽ። ነገር ግን ህይወት በተለያየ መንገድ የምትወደውን ትፈትናለች። በተለይ ደግሞ ሁለት የሚዋደዱ ሰዎችን በጣም አብዝታ ነው የምትፈትነውና ሀይሚ ተረጋጊ ነው ምልሽ። ሁልጊዜም ቢሆን እኮ ብሩክ ያለው አልተሳሳትኩም አላደረኩም እያለ ነው። ትናንት ደግሞ እና ሀብ መድኃኒት ምናምን እያሉ ነበር። እውነት ለመናገር የሰው ልጅ እኮ መድኃኒት ከተደረገበት ራሱን ይስታል። በዛ ሰዓት ምናልባት ከተሳስቶ ከሆነ በሚለው አያጋጥምም አይባልም፣ ያጋጥማል። እሱም አሁንም እያመነ አይደለም። ቢሆን እንኳን ብሎ ሲልሽ እንዴት እያመንክ ነው ወይ አልሽ። እሱ እኮ አላመነም፣ ግን ነገሮቹ እውነት ነው፣ ግራ ያጋባሉ። በእናንተ ዙሪያ ብዙ በህይወታችሁ ጣልቃ የሚገቡ ሰዎች አሉ። የሚወዷችሁ እንዳሉ የሚጠሏችሁም አሉ። አንቺና ብሩኬ ደግሞ አንድ እንድትሆኑ እንዳሉ ሆነው አንድ ደግሞ እንዳትሆኑ የሚፈልጉ ሰዎች አሉ። ዛሬ ለምሳሌ የሀይሚ አፍቃሪ ነኝ እኔ ህይወቴን ላንቺ እሰጣለሁ ብሎ የመጣ ዩቱበር አለ። ሶሻል ሚዲያ ይቻለሁ ሲዘዋወር። የሰው ልጅ ዋሽቶ ያስታርቃል እንጂ የሆነ ክፍተት ሲፈጠር እኔ ያለሁሽ ማለት ተገቢ ነው ብዬ አላስብም። ሀይሚዬ ተረጋጊ፣ የኔ ጀግና ሴት፣ የኔ ጎበዝ። ምክንያቱም ልጁ እንኳን ቢፈጠር ብሳሳት እኔ የምወድሽ የማፈቅርሽ አንቺን ነው፣ ከአንቺ ጋር ነው የምቀጥለው ብሏል ብሩኬ። እውነቱን ነው። ልጅ ተፈጠረ ልጅ አይደለም የሱ ልጅ ከሆነ በዲኤንኤ ተመርምሮ ልጅ አይደለም ብሎ መካድ አይችልም። ግን እሱን ግዴታ ልጅ ስለወለድክ ታዩ ጋር ትቀጥላለህ ብሎ የሚያስገድደው ማንኛውም አካል የመንግስት የለም። ለልጁ የሚያስፈልገውን ነገር ያደርጋል። ከዛ ውጭ ግን ከሚወደው ከሚፈልገው ከሚያፈቅራት ከሚወዳት ሰው ጋር ነው መቀጠል የሚችለው እና በግልጽ ነው የነገረሽ። እውነት ለመናገር በዚህ ሰዓት አንቺን አፕሪሼት እያደረገ ነው፣ ከጎንሽ ቆሟል። ምክንያቱም ብሩክ አሁን በብዙ ነገር ተወቃሽ ነው። እንዴት እንደዚህ ስህተት ትፈጥራለህ? ከኦዲየንስም ከቤተሰብም ብዙ ነገር አለ። አይኑ ሰው ነው ተሳሳተ፣ ዝጋ ተረጁ ማለት ነው። አንድ ደግሞ ሌላ ማለት ነው የማንም ይሁን የማን ጊዜ እስከሚፈታው ድረስ ልጅቱን በእርግዝናዋ ሰዓት የማይሆን ቃላት አትናገሩ። ለሚያልፍ ቃል የሚያልፍ ቃል አያልፍም። አትናገሩ። ሰው ሆኖ የማይሳሳት የለም። ሰው ሁሉም ይሳሳታል። ስለዚህ መረጋጋት ያስፈልጋል። ልጅቱ ምንም ብታወራ ማንም ሰው ሊረዳት አልቻለም። በእውነት ነው የምላችሁ በፈጣሪ ስም። ምክንያቱም
እውነቷንም ይሁን ውሸቷንም ይሁን እቺ አንድ ሰው በቃ ብሎ ያዳመጣት የሰማት የተረዳት የለምና ግን አንዳንድ ጊዜ አስተያየት ስናደርግ በልኩ ቢሆን ብዬ አስባለሁ። ምክንያቱም ሴት ልጅ ነች፣ እርጉዝ ነች። በዛ ላይ ደግሞ ብሩኬና ሀይሜ ደግሞ አይጣሉም። እውነት ለመናገር ሁልጊዜም የብሩኬ ቤተሰቦች እና የሀይሜ ቤተሰቦችም እንዳይጣሉ ጥረት እያደረጉ ነው። ሀይሜ ደግሞ ጋሽዬም አለ አይዞሽ ይፈጠር ምንም ቢሆን ምንም ነው ያጋጥማል ብሏታል። ስለዚህ ነገሮቹ ሁሉም ነገር እንደሚስተካከሉ ባለሙሉ ተስፋ ነኝ። እባካችሁ ሀይሜ እባክሽ ለውሳኔ አትቸኩይ። ሀይሜ እና ብሩኬ እውነት ለመናገር መቼም አይለያዩም። ተረዳችሁኝ? አብራችሁ ነው የሚኖሩት። ምክንያቱም ብዙ እስኪ የዛሬ 2 ዓመትና አመት ምን ላይ ነበሩ ሀይሜና ብሩኬ ወደ ሶሻል ሚዲያ ሲመጡ? ዛሬ ላይ ደግሞ ምን ላይ ናቸው? ሚዲያው አቀባበሉ፣ ህዝቡ አቀባበሉ በቃ በጣም ደስ የሚሉ ናቸው። ነገ ተስፋ የሚጣልባቸው ልጆች ናቸው እንደ ሀገርም ማለት ነው። ምክንያቱም የአንድ ሰው እድገት ለሀገር እድገት ነው ብዬ ስለማስብ ይሄ ያመለካከትና ሀይሜ ተረጋጊ፣ በጣም መረጋጋት ይጠበቅብሻል ማለት ነው። ምክንያቱም አሁን ላይ እርግጥ ነው ስሜትሽ ብዙ ነገር ነው የሚነግርሽ፣ ውስጥሽ ብዙ ነገር ነውና ሀይሜ ጀግንነትሽን አደንቀዋለሁ፣ ግን ተረጋጊ። መረጋጋት መልካም ነው። ብዙ ሰው ደግሞ ከጎንሽ አለ፣ መልካም ነው። ስለዚህ ግማሹ እንድትለያዩ ይፈልጋል፣ ግን እናንተ ሁለታችሁ ናችሁ መወሰን የምትችሉት። ደግሞ ፈጣሪሽን ሁል ጊዜም ትክክለኛው መንገድ ምራኝ ብለሽ በሃይማኖትሽ በምታምኙ በቃ ይሄ የሰው ወሬ የሰው ጋጋታ ትውት አድርጊና ሀይሚ ማለት ነው ጸጥ ያለ ቦታ ላይ ሄደሽ ራስሽን በደንብ አዳምጩ። አንዳንድ ጊዜ ብዙ ጩኸቶች በበዙ ሰዓት ውሳኔያችን ትክክል ያልሆነ ስለሚሆን ማለት ነውና የተረጋጋ ቦታ ሄደሽ ራስሽን ታዳምጫለሽ። ውስጥሽ የሚልሽንና አንቺ የፈቀርሽውን የሚያስፈልግሽን እንድታቂ የተረጋጋ ቦታ ላይ ሄደሽ ጸጥ ይብን ስልክሽን ምናምን ለተወሰነ ሰዓት ጥፍትፍት ታርገሽ በቃ መንፈስሽን የሚያረጋጋ እውነት ለመናገር ላንቺ ያለው ከሆነ ብሩኬ የእውነት እንደዚህ እየተዋደዳችሁ እየተግባባችሁ ብዙ ችግሮችን አልፋችኋልና ነገም ማለፍ የምትችሉ ናችሁ። ግን ምን ሲሆን በመረጋጋት ተረጋጉ። ሁለታችሁ በቃ የሚያስፈልጋችሁ አሁን በተለይ ሀይሜ የሚያስፈልግሽ ምንድን ነው? መንፈሳዊ ቦታ ሂጂ ነው የምለው እንደኔ ማለት ነው። ምክንያቱም እርግጥ ብለሽ ተረጋግተሽ ታስቢያለሽ። ለውሳኔ አትቸኩይ። 3 ወር ማለት ደግሞ 2 ቀን ነች። ወሩ መቼ እንደሚያልቅ ስለማይታወቅ ዲኤንኤን ተመርምሮ የብሩኬ ልጅ ካልሆነ ደግሞ በጣም ነው የምትደሰችው። ያችኛዋ ልጅ ደግሞ ምን እንደምትገባ ታያለሽ ማለት ነው። ቢሆን እንኳን እኮ አለሽ ብሩኬ ካሁኑ እንድታምኝ አምነሽ እንድትቀበይ ቢሆን እንኳን እኔና አንቺ መቀጠል እንችላለን እያለሽ ነው። የምትወጁ ከሆነ የምታምኙ ከሆነ ከሱ ጋር የመቅበቅ ልብሽ እንደዚህ ከሚሰባበር ለምንድን ነው አብረሽ ማትቀጥይ? ለምን አታምኝ? ተረጋጊ ሀይሚ፣ የእውነት ተረጋጊ ነው የምልሽ እኔ ማለት ነው። ምክንያቱም ሴት ልጅ ከምትወደው ጋር መኖር ነው ያለባት። ስለዚህ ከብሩኬ ጋር መሆን እችላለሁ ብለሽ ካሰብሽ መረጋጋት አለብሽ። ተረጋግተሽ በቃ ሁሉም ነገር ምንም ነገር በነበር አይቀርም። ስለዚህ ሁሉም ይስተካከላል። እርጉዝዬ ደግሞ አይዞሽ፣ እርጉዝዬን ቤተሰብ እንረዳት ማለት ከምንናገረውን ነገር እንቀጥብ እንጂ ምንም ይሁን ምን እርጉዝ ነች። በቃ አለቀ። የያዘችው የእግዚአብሔር ፍጡር ነው። ስለዚህ መረዳት አለብን። ኢብን ፎቶዋን አንዳንድ ፎቶ ተዘቅዝቆ አይቻለሁ። ፎቶ ባትዘቀዝቁ። ምክንያቱም እሷ እኮ ባይዘው አንዳንድ ጊዜ ጌም ኦቨር ተጫውታም የብሩኬ አይደለም ልትል ትችላለች። ሶ ለሚያልፍ ቃል አሁንም ደግሜ እነግረዋለሁ፣ የማያልፉ ቃሎችን አትናገሩ። መረጋጋት ያስፈልጋል። ከመፍረድ ይልቅ ዝም ብሎ ማዳመጥ መልካም ነው። እንመልከት
ጥሩ ጥሩ አስተያየቶች እንስጥ። እነሱ መንፈሳቸውን የሚያበረታ የሚያነቃቃ ነገ ሌላ ቀን እንደሆነ አስተያየት መስጠት እንችላለን። ካልቻልን ደግሞ ከመሳደብ ዝም ማለት ይቻላልና ሀይሚና ብሩኬ እውነት ለመናገር የሚለያዩ ሰዎች አይደሉም፣ አይለያዩም። ሁለት የሚዋደዱ ሰዎች እየተዋደዱ ይለያያሉ ብዬ አላስብም። ምክንያቱም የሚፈልገውን ሰው አንድ ለማግኘት አንደኛው መጎዳት አለበት። ብሩኬ እዛ ጋር ስህተት ፈጥሯልና ሀይሚም ሌላ ስህተት መፍጠር የለብሽም ብዬ ነው የማስበው። ምክንያቱም እሱ አንዴ ተሳሳተ፣ በቃ ድጋሚ እንዳይሳሳት ድጋሚ እንዳያጠፋ ነው እንጂ ላይክ ተሳስቷልና እኔም ሁለተኛ ስህተት ውስጥ ገብቼ በቃ ከብሩኬ ጋር መለያየት አለብን ብለሽ አትወስኚ። ሀይሚዬ ጎበዝ በርቺ። በጣም ጥሩ አባት፣ አስተዋይ አባት፣ ጀግና አባት አሉሽ። ጋሽዬ ደግሞ ከጎንሽ ናቸው። በጣም ጥሩ አባት ነው ያሉሽ። ስለዚህ አይዞሽ ሀይሚዬ በርቺ፣ የኔ ልጅ ጎበዝ፣ ተረጋጊ፣ ዝም በይ ነው ያሉሽ እና በመሀላችሁ ስለገባ ደግሞ መረጋጋት አለብሽ። አሁን ለሁለታችሁ በጣም የሚያስፈልገው በዚህ ሰዓት መረጋጋት፣ ስራችሁንና ስራችሁን መስራት፣ ይሄ ነው ወሳኙ ነገር። ሰላም ዋሉልኝ። ቸር ወሬ ያሰማን። መልካም ቀን ቤተሰብ። ላይክ ሰብስክራይብ እያደረጋችሁ እኔንም አበረታቱኝ ትል በትህትና ጠይቃለሁ። አመሰግናለሁ ስለነበረን ቆይታ።